ሰላም ጤና ይስጥልን ውድ አድማጮቻችን ስፖርታዊ መረጃዎችን በሰዓታችን እንደተለመደው ይዘን መተናል። ውድ ቤተሰቦች እናንተም እኛን እንዳስለመዳችሁን ቪዲዮን ላይክ አድርጋችሁ ጀምሩት። ዛሬ ከዚህ ቪዲዮ 500 ላይኮችን እንጠብቃለን። ቤተሰቦች ቀጥታ ወደ ስፖርታዊ መረጃዎች ሳልፍላችሁ በመጀመሪያም ትናንት ምሽት የተደረጉ ጨዋታ ውጤቶችን በጨረፍታ እንመልከትና ቀጥታ ወደ አጫጭር የስፖርት መረጃዎቻችን እንሻገራለን። ትናንት ምሽት ከነበሩት ጨዋታዎች መካከል የምዕራብ ለንደኑ ክለብ ቼልሲ በስታንፎርድ ብሪጅ ስታዲየም ማንቸስተር ዩናይትድን ያስተናገደበት ጨዋታ እጅጉን ተጠባቂ ነበር። በእንግሊዝ ፕሪሚየር ሊግ መርሃ ግብር ቼልሲ ከማንቸስተር ዩናይትድ ጋር ያደረገውን ጨዋታም 1-0 በሆነ ውጤት አሸንፈዋል። የቼልሲን የማሸነፊያ ግብም ማርክ ኩኩሬላ ከመረብ ማሳረፍ ችሏል። ማንቸስተር ዩናይትድ ያለፉትን 8 የፕሪሚየር ሊግ ጨዋታዎችን ማሸነፍ አልቻለም፣ 6ቱን ተሸንፈዋል። ማንቸስተር ዩናይትድ በውድድር ዘመኑ 18ኛ የፕሪሚየር ሊግ ሽንፈቱን ማስተናግዷል። ከጨዋታውም በኋላ ቼልሲ በ66 ነጥቦች በእንግሊዝ ፕሪሚየር ሊግ አራተኛ ላይ ሲቀመጥ ማንቸስተር ዩናይትድ በ39 ነጥቦች 16ኛ ላይ መቀመጥ ችሏል። በቀጣይም እሁድ ማንቸስተር ዩናይትድ ከአስቶን ቪላ እንዲሁም ኖቲንግሃም ፎረስት ከቼልሲ ጋር የሚጫወቱ ይሆናል። ከምሽቱ ጨዋታ መጠናቀቅ በኋላም ጨዋታውን ብንሸነፍም በደንብ ጠቅሞኛል ብሏል አሞሪም። የማንቸስተር ዩናይትድ ዋና አሰልጣኝ ሩበን አሞሪም የትላንት ምሽቱ ጨዋታ ለፍጻሜው የሚሰለፉ ተጫዋቾችን እንድለይበት አድርጎኛል ብሏል። ጨዋታው ለዩሮፓ ሊግ ፍጻሜ የሚሰለፉ ቋሚ 11 ተጫዋቾችን መለየት እንድችል በጣም ረድቶኛል ሲል አሰልጣኝ ሩበን አሞሪም ተናግሯል። የዩሮፓ ሊግ ዋንጫውን ለማሸነፍ ሁሉንም ነገር እናደርጋለን፣ ያለ ሩበን አሞሪም ዝግጁ እንሆናለን በማለት ተደምጧል። አሰልጣኙ አክሎም ራስሙስ ሆይሉንድ ጠንክሮ መስራትና መሻሻል አለበት ሲል አሳስቧል። ሆይሉንድ የአካዳሚ ህፃን ይመስላል ያለው ደግሞ ሮይ ኪን ነው። የቀድሞ ማንቸስተር ዩናይትድ ተጫዋች ሮይ ኪን ራስሙስ ሆይሉንድ በቼልሲ ጨዋታ ያሳየው እንቅስቃሴ ጥሩ እንዳልነበረ ገልጿል። ሮይ ኪን ሲናገርም ሆይሉንድ በቼልሲ ጨዋታ ከአካዳሚ ተጠርቶ ወደ ሜዳ የገባ ህፃን ይመስል ነበር ሲል ተደምጧል። ሮይ ኪን አክሎም ማንቸስተር ዩናይትድና ቶተናም በሊጉ ያሳዩት ነገር ያሳፍራል ያለ ሲሆን ጥረት ማድረግና መፋለም እንኳን አይፈልጉም ነበር ብሏል። በአውሮፓ ሊግ ትንሽ ቡድኖችን ገጥመዋል፣ ነገር ግን እንዴት ማመጣጠን እንዳልቻሉ ሊገባኝ አልቻለም ሲል ሮይ ኪን ተደምጧል። ትናንት ምሽት የማንቸስተር ዩናይትድ የአውሮፓ ሊግ የፍጻሜ ተፋላሚ ክለብ የሆነው የሰሜን ለንደኑ ክለብ ቶተንሃም ሽንፈት አስተናግዷል። ቶተንሃም በውድድር ዘመኑ 21ኛ የፕሪሚየር ሊግ ሽንፈቱን ማስተናግዷል። ትናንት ምሽት ቶተንሃም ስፐር ወደ ቪላ ፓርክ በማግናት ከአስቶን ቪላ ጋር ያደረገውን ጨዋታ 2-0 ተሸንፈዋል። የአስቶን ቪላን የማሸነፊያ ግቦችም ኮንሳና ካማራ አስቆጥረዋል። አስቶን ቪላ ማሸነፉን ተከትሎ ነጥቡን 66 ማድረስ ችሏል። ትናንት ምሽት ቶተንሃም ስፐር በአስቶን ቪላ በተሸነፈበት ምሽት ላይ የቶተንሃም ስፐሩ የመሃል ሜዳ ተጫዋች ፔፔ ሳር ጉዳት አጋጥሞት ከሜዳ ተቀይሮ ለመውጣት መገደዱ ይታወቃል። ፔፔ ሳር ወገቡን የጉዳት ስሜት ተሰምቶት ነበር ተቀይሮ የወጣው ሲሉ አሰልጣኝ አኒ ፖስቴኮግሉ ተናግረዋል። የጉዳት ሁኔታው ከባድ አይመስልም ያሉት አሰልጣኙ በቀጣይ ተጨማሪ የሕክምና ምርመራዎች ይደረጉለታል ብለዋል። ሳኒዮ ገሜን በበኩሉ ከትናንትናው ጨዋታ በኋላ በፍጻሜው የመሰለፍ ዕድሉ ሰፍቷል ሲሉ አሰልጣኝ አኒ ፖስቴኮግሉ ጨምሮ ተናግረዋል። ከውጤት ጥቆማዎቹ ወተን ሌሎች አጫጭር የስፖርት መረጃዎችን ስንመለከት ሌሮይ ሳኔ በባየርን ሙኒክ የሚቀርብለትን አዲስ ውል የመቀበል ምንም ሐሳብ የለውም። በዚህም በክረምቱ ነፃ ወኪል ይሆናል። ተጫዋቹን አርሰናል፣ ቼልሲና እንዲሁም የሳውዲ አረቢያ ክለቦች የማስፈረም ፍላጎት አላቸው ሲል ይህን መረጃ ፕሌቲጎል ዘግቦታል። ባየር ሊቨርኩሰኖች ለፍሎሪያን ዊርትዝ ወደ 150 ሚሊዮን ዩሮ እንደሚፈልጉ ይፋ አድርገዋል። ለፈላጊዎቹ ለባየር ሙኒክ፣ ለሊቨርፑልና ለማንቸስተር ሲቲ ጥሩ ዜና አይደለም ሲል ይህን መረጃ ቢል ስፖርት ዘግቦታል። የማንቸስተር ዩናይትዱ ባለቤት ሰር ጂም ራትክሊፍ ሀብታቸው ባለፉት 12 ወራት ወደ 6.5 ቢሊዮን ፓውንድ ዝቅ ብሏል ያለው ደግሞ ዴይሊ ኤክስፕረስ ነው። ሰር ጂም ራትክሊፍ በ2024 የሀብታቸው ዝርዝር ውስጥ 23 ቢሊዮን 519 ሚሊዮን ፓውንድ የሚጠጋ የሚገመት ሀብት የነበራቸው ሲሆን ባለሀብቱ ማንቸስተር ዩናይትድን ከገዙ በኋላ ግን ሀብታቸው ወደ 17.46 ቢሊዮን ፓውንድ አሽቆልቁሏል ሲል ይህን መረጃ ዴይሊ ኤክስፕረስ ዘግቦታል። አትሌቲኮ ማድሪዶች አሌክስ ባይናን ከቪያሪያል ለማስፈረም በመርህ ደረጃ ከስምምነት ደርሰዋል። ዋጋውም ወደ 55 ሚሊዮን ዩሮ ይጠጋል ሲል ይህን መረጃ ሚረር ስፖርት ዘግቦታል።
ቤተሰቦች እንደሚታወቀው ከቀናት በፊት የኖቲንጋም ፎረስት ተጫዋች ታዮ አዎኔዮ ከባድ ጉዳት አስተናግዶ ቀዶ ጥገና ማድረጉ ይታወቃል። እናም የጤና ሁኔታ ምን ይመስላል የሚለው ስንመለከት ተጫዋቹ ኖቲንጋም ፎረስት ከሌስተር ሲቲ ጋር ባደረጉት ጨዋታ ላይ ከግቡ ቋሚ ብረት ጋር ተጋጭቶ ሆዱ ላይ ጉዳት ደርሶበት እንደነበር ይታወቃል። ይህንንም ተከትሎ አስቸኳይ የቀዶ ጥገና ሕክምና ለማድረግ የተገደደው ታዮ አዎኔዮ በኋላም ኮማ ውስጥ ገብቶ ሕክምና ሲደረግለት ነበር። በጣም ብዙዎችንም አስጨንቆ ነበር። አሁን ላይ የኖቲንጋም አሰልጣኝ ኑኖ ኤስፒሪቶ ሳንቶ ተጫዋቹ የቀዶ ሕክምናውን በጥሩ ሁኔታ አጠናቋል፣ እያገገመ ነው ብለዋል። ተጫዋቹ በቀጣይ 5 ቀናትም ሆስፒታል እንደሚቆይና የሕክምና ክትትል እንደሚደረግለትም ተያይዞ ተገልጿል። አሰልጣኙ አክሎም ታዮ አዎኔዮ በሊጉ የመጨረሻ የቼልሲ ጨዋታ ወቅት ስታዲየም ይገኛል ብዬ ተስፋ አድርጋለሁ ሲሉ ተናግረዋል። ባርሴሎና የዋንጫ ድሉን አከበረ። የሀገር ውስጥ ሶስትዮሽ ዋንጫን ያሳካው ባርሴሎና የዋንጫ ድሉን አክብሯል። ባርሴሎና ትናንትና በከተማው ጎዳናዎች ላይ በመዘዋወር በክፍት ባስ ከደጋፊዎች ጋር የዋንጫ ድሉን አክብሯል። በአሰልጣኝ ሃንሲ ፍሊክ የሚመራው ባርሴሎና በዚህ ዓመት የስፔን ላሊጋን፣ የስፔን ኮፓ ዴል ሬይ እና ሱፐር ኮፓ ዋንጫዎችን ማሸነፉ ይታወቃል። ዴቪድ አንቸሎቲ የካርሎ አንቸሎቲ ልጅ እስከ 2026 የዓለም ዋንጫ ድረስ በብራዚል ከአባቱ የአሰልጣኞች ቡድን አባላት ጋር ይቆያል። የዋና አሰልጣኝነት ስራውንም ለማራዘም ወስኗል ሲል ይህን መረጃ ማርካ ስፖርት ዘግቦታል። ቫሌንሺያዎች በቪኒሺየስ ጁኒየር ላይ የተሰራውን ዘጋቢ ፊልም ተከትሎ በኔትፍሊክስ ላይ ቅሬታ ለማቅረብ እየተዘጋጁ ይገኛል ያለው ደግሞ ሬሌቮ ነው። የስፔኑ ክለብ ኔትፍሊክስ የተጠቀማቸውን ምስሎች ቫሌንሺያ ያወገዙ ሲሆን በተለይም ደጋፊዎቹ በስታዲየም ውስጥ ለቪኒሺየስ ጁኒየርን ለማብሸክ ሲሉ የተጠቀሙባቸውን ቃላቶችን ወደ ዘረኝነት ቃላቶችን በመቀየር ኔትፍሊክስ ይህንን መረጃ አሰራጭቷል ብሏል። ክለቡ እንደገለጸውም ከሆነ ይህ እውነታውን የማያሳይና የክለቡን ገጽታ የሚጎዳ ነውና ኔትፍሊክስን ለመክሰስ እየተዘጋጀ ይገኛል ሲል ይህንን መረጃ ሬሌቮ ዘግቦታል። ባየርን ሙኒኮች የተከላካያቸውን የዳዮት ኦፓሜካኑን ውል እስከ 2030 ድረስ ለማደስ እያደረጉ ያሉት ንግግር በላቀ ደረጃ ላይ ይገኛል ሲል ይህንን መረጃ ቤልድ ስፖርት ዘግቦታል። አልኢታድ የሳውዲ ፕሮ ሊግን ማሸነፉን ተከትሎ ካሪም ቤንዚማ በህይወት ዘመኑ 34ኛ ዋንጫውን ማሳካት ችሏል። ይህም በፈረንሳይ እግር ኳስ ታሪክ በጣም ብዙ ዋንጫዎችን ያሸነፈው ተጫዋች አድርጎታል ሲል ይህንን መረጃ ሌኪፕ ዘግቦታል። አኔ ፖስቴኮግሉ ለ41 ዓመታት የቶተንሃም ስፐርን የዋንጫ ድርቅን ማስቀረት የሚችሉ ከሆነ እና በአውሮፓ መድረክ ዋንጫ ማንሳት የሚችሉ ከሆነ 2 ሚሊዮን ፓውንድ ቦነስ ከክለቡ የሚያገኙ ይሆናል ሲል ይህንን መረጃ ቴሌ ፉትቦል ዘግቦታል። በሌላ መረጃ ቤተሰቦች ሊቨርፑሎች የኢብራሂም ኮናቴ ወደፊት ዕጣ ፈንታ ልክ እንደ ትሬንት አሌክሳንደር አርኖልድ እንዳይሆን ተጨንቀዋል። የተጫዋቹ ኮንትራት በሚቀጥለው ክረምት የሚያበቃ ሲሆን ሪያል ማድሪድ ደግሞ ተጫዋቹን በነጻ ዝውውር ለማስፈረም ፍላጎት አሳይቷል ሲል ይህንን መረጃ ሚረር ስፖርት ዘግቦታል። አሰልጣኝ ማይክል አርቴታ ሮድሪጎን ያደንቃል ተባለ። የመድፈኞቹ ዋና አሰልጣኝ ማይክል አርቴታ ብራዚላዊ የሪያል ማድሪድ የፊት መስመር ተጫዋች ሮድሪጎን እንደሚያደንቀው ተገልጿል። ይሁን እንጂ አርሰናል ሮድሪጎን ለማስፈረም የፋይናንስ ሁኔታው አስቸጋሪ እንደሚሆንባቸው ዘ አትሌቲክስ ዘግቧል። በሌላ በኩል መድፈኞቹ በግብ ጠባቂ ቦታ የመጀመሪያ ኢላማቸው የኢስፓኞሉ ግብ ጠባቂ ዋን ጋርሺያ መሆኑ ተነግሯል። የግብ ጠባቂው የኮንትራት ማፍረሻም 21 ሚሊዮን ፓውንድ ነው ሲል ይህን መረጃ ዘ አትሌቲክስ ዘግቦታል። ቤተሰቦች እንደሚታወቀው ኤቨርተን ስታዲየም ቀይሯል። የአዲሱንም የስታዲየሙን ስም መብት ሽጧል ብሏል ሚረር ስፖርት በመረጃው። የመርሳይዱ ክለብ ኤቨርተን የአዲሱን ስታዲየሙን ስም መብት ለረጅም ጊዜ መሸጡን ሚረር ስፖርት ይፋ አድርጓል። ኤቨርተን መቀመጫውን ሊቨርፑል ካደረገው የህግ ተቋም ሄይል ዲኪንሰን ጋር የስም መብት አጋርነት ውል መፈረሙ ይፋ ሆኗል። ይህንንም ተከትሎ አዲሱ የኤቨርተን ስታዲየም ሄይል ዲኪንሰን ስታዲየም ተብሎ እንደሚጠራ ተገልጿል። ስታዲየሙ 52,888 ተመልካቾችን የማስተናገድ አቅም ያለው ሲሆን ከሚቀጥለው የውድድር ዓመት ጀምሮ ገልጋሎት መስጠት ይጀምራል ሲል ይህን መረጃ ሚረር ስፖርት ዘግቦታል።
ባርሴሎና ፌራን ቶሬስን በክረምቱ የዝውውር መስኮት ለመልቀቅ አቅዷል። ለአጥቂውም 50 ሚሊዮን ዩሮ ዋጋ ይፈልጋል። ተጫዋቹን ቼልሲ፣ ቶተንሃም ስፐርና እንዲሁም የሳውዲ አረቢያ ክለቦች የማስፈረም ፍላጎት አላቸው ሲል ይህን መረጃ ሙንዶ ዲፖርቲቮ ዘግቦታል። ኤሲ ሚላኖች ታሚ አብርሃምን በክረምቱ ወደ ሮማ ለመመለስ አቅደዋል። ተጫዋቹ በሚቀጥለው ሲዝን በሚላን ወይንም በሮማ እቅድ ውስጥ እንደሌለ ተነግሮታል። ተጫዋቹ በቀጣይ ወደ ሳውዲ አረቢያ የሚያመራበት ድል እጅጉን ሰፊ ነው ሲል ይህን መረጃ ጋዜጣ ዴሎ ስፖርት ዘግቦታል። ሪያል ማድሪድ በዣቪ አሎንሶ ጥያቄ አማካኙን አኔሎ ስቴለርን ለማስፈረም ወስኗል። ተጫዋቹ ከሪያል ማድሪድ ኢላሞች መካከል አንዱ ሲሆን ወደ 40 ሚሊዮን ዩሮ ሪያል ማድሪዶችን ያስወጣቸዋል ሲል ይህን መረጃ ጃኦ ፍሊክስ ዲያስ ይፋ አድርጎታል። በሌላ መረጃ ቤተሰቦች ማንቸስተር ሲቲዎች ቴያኒ ሬንደርስን ለማስፈረም ከ50 ሚሊዮን ዩሮ በላይ ዋጋ አዘጋጅተዋል። ክለቡ ተጫዋቹን ፍጹም 8 ቁጥር አድርጎ ይመለከተዋል ሲል ይህንን መረጃ ፋብሪዞ ሮማኖ ዘግቦታል። ሊቨርፑል፣ አርሰናልና ቼልሲ የብራይተኑን አጥቂ ጃኦ ፔድሮን በክረምቱ የዝውውር መስኮት ለማስፈረም ፍላጎታቸውን አሳይተዋል ሲል ይህን መረጃ ፉትቦል ኢንሳይደር ዘግቦታል። ማርከስ ራሽፎርድ በዚህ ክረምት በ40 ሚሊዮን ፓውንድ ማንቸስተር ዩናይትድን ሊለቅ ይችላል። አስቶን ቪላዎች እንግሊዛዊውን ኮከብ እንደ የመጀመሪያ አማራጭም አይመለከቱትም ሲል ይህን መረጃ ሜል ስፖርት ዘግቦታል። የሪያን ቸርኪ ወኪል በዚህ ክረምት ተጫዋቹን ወደ ሌላ ክለብ ለማዘዋወር ማንቸስተር ዩናይትድና ሊቨርፑልን አነጋግሯል። የሊዮኑ ክንፍ ተጫዋች በውሉ ላይ የ22.5 ሚሊዮን ዩሮ የውል መፍረሻ አለው ሲል ይህን መረጃ ፋብሪዞ ሮማኖ ዘግቦታል። በሌላ መረጃ ሊቨርፑሎች የአዳም ዋርተንን ሁኔታ እየተከታተሉት ይገኛል። ተጫዋቹ ወደ 60 ሚሊዮን ፓውንድ አካባቢ ያወጣል ሲል ይህን መረጃ ዘ አትሌቲክስ ዘግቦታል። አርኖልድ ጥሩ ስንብት ይገባዋል። ሳላህ የሊቨርፑሉ የፊት መስመር ተጫዋች መሐመድ ሳላህ ለአሌክሳንደር አርኖልድ በክለቡ ደጋፊዎች ክብር ሊሰጠው እንደሚገባ ገልጿል። አሌክሳንደር አርኖልድ በጥሩ ሁኔታ መሸኘት ይገባዋል ብዬ አስባለሁ ሲል የተደመጠው መሐመድ ሳላሱ ለክለቡ ብዙ ነገሮችን አድርጓል፣ ያለውንም ሰጥቷል ሲል ተናግሯል። አክሎም ደጋፊዎቹ በሱ ላይ የጨከኑ ይመስለኛል፣ ደጋፊዎች ከዚህ በተሻለ መንገድ ሊሸኙት ይገባል ሲል መሐመድ ሳላ ተናግሯል። አሌክሳንደር አርኖልድ ሊቨርፑልን እንደሚለቅ ማሳወቁን ተከትሎ የክለቡ ደጋፊዎች በአንፊልድ ተቃውሟቸውን ሲያሰሙ እንደነበር ይታወቃል ሲል ይህን መረጃ ሚረር ስፖርት ዘግቦታል። ስለ አርኖልድ ማውራት ማቆሚያ ጊዜው አሁን ነው ያለው ደግሞ አርኔ ስሎት ነው። የሊቨርፑል ዋና አሰልጣኝ አርኔ ስሎት ቡድኑ አሌክሳንደር አርኖልድን ረስቶ በድሉ መደሰት እንዳለበት አሳስበዋል። ስለ አርኖልድ ማውራት ማቆሚያ ጊዜው አሁን ነው፣ በፕሪሚየር ሊግ ዋንጫ ድላችን መደሰት አለብን ሲል አርኔ ስሎት ተናግሯል። በዚህ ዓመት ከሜዳ ውጪ ለሊቨርፑል ፈታኝ የነበረው ተጋጣሚ ማን ነበር ተብሎ የተጠየቁት አርኔ ስሎት ቼልሲ ነበር ብለዋል። በጣም ያሰለቻል፣ ዓመቱን ሙሉ ስለ ኮንትራት ማራዘም ስጠይቅ ነበር። አሁን ደግሞ ስለሚወጡ ተጫዋቾች ጀመራችሁ፣ እኔ በይፋ ሳይጠናቀቅ ስለምንም ነገር መልስ አልሰጥም ሲሉ አርኔ ስሎት ተናግረዋል። ቤተሰቦች ዛሬ አመሻሽ ምሽት 12 ሰዓት ተኩል ላይ የእንግሊዝ ኤፍ ኤ ካፕ የፍጻሜ የዋንጫ ጨዋታ ይደረጋል። ማንቸስተር ሲቲ ከክሪስታል ፓላስ ጋር ይጫወታሉ። ማንቸስተር ሲቲ ወይንስ ክሪስታል ፓላስ ማን ያሸንፋል? ማን የኤፍ ኤ ካፕ ዋንጫን ያነሳል ትላላችሁ? ጨዋታውስ ስንት ለስንት ይጠናቀቃል? ቤተሰቦች እንደተለመደው የጨዋታውን ውጤት ቅድመ ግምታችሁን ኮሜንት ቦክስ ላይ ጻፉልኝ። ስካይ ስፖርት ግን እንዲህ ብሏል። የሊጉ ክለቦች ዛሬ የማንቸስተር ሲቲን ማሸነፍ አጥብቀው ይፈልጋሉ ብሏል ስካይ ስፖርት በመረጃው። የኤፍ ኤ ካፕ ፍጻሜ ጨዋታው በቀጣይ ዓመት በሚኖረው የአውሮፓ ተሳትፎ ቦታ ላይም ትልቅ ተጽዕኖ ሊኖረው ይችላል ብሏል ስካይ ስፖርት። ከዚህ በፊት የኤፍ ኤ ካፕ አሸናፊና በሊጉ 5ኛ ደረጃን ይዞ የሚያጠናቅቀው ክለብ በዩሮፓ ሊግ ይሳተፍ ነበር። ይሁን እንጂ በዚህ ዓመት በቻምፒዮንስ ሊግ የሚሳተፉ ክለቦች 5 መሆናቸውን ተከትሎ 6ኛ የሚጨርሰው ክለብ ወደ ዩሮፓ ሊግ የሚያመራ ይሆናል። ኤፍ ኤ ካፑ በአውሮፓ መድረክ ተሳትፎ ላይ ምን ተጽዕኖ አለው የሚለው ስንመለከት ክሪስታል ፓላስ በሊጉ ይዞ ሊያጠናቅቀው የሚችለው ትልቅ ደረጃ 9ኛ ነው። ይህ ማለት የአውሮፓ መድረክ ተሳትፎ ለማግኘት ብቸኛ አማራጩ ኤፍ ኤ ካፕን ማሸነፍ ብቻ ነው። ማንቸስተር ሲቲ በበኩሉ በሊጉ ከ7ኛ ደረጃ በታች አያጠናቅቅም። ኤፍ ኤ ካፑን ካሸነፉና ራሳቸውን 7ኛ ደረጃን ይዘው ካላጠናቀቁ የአውሮፓ ሊግ ቦታው ለ7ኛ ደረጃው ክለብ ይሰጣል። በሌላ በኩል ሲቲ ክሪስታል ፓላስን ካሸነፈ ኒውካስትል ዩናይትድ በሊጉ ደረጃ የአውሮፓ
የአውሮፓ ሊግ ወይንም የቻምፒዮንስ ሊግ ተሳትፎ ማግኘቱን ያረጋግጣል። ይህንም ተከትሎ ኒውካስትል ዩናይትድ ካራባኦ ካፕን አሸንፎ ያገኘው የኮንፈረንስ ሊግ ተሳትፎ ቦታ በአውሮፓ መድረክ ለማይሳተፍ ሌላ ክለብ ይሰጣል። ይህ ማለት በሊጉ 8ኛ ደረጃን በመያዝ የሚያጠናቀው ክለብ በቀጣይ በአውሮፓ መድረክ የሚሳተፍ ይሆናል። ይህን ተከትሎ በሊጉ 8ኛ ደረጃን ለመያዝ የተፎካከሩ የሚገኙ ክለቦች ዛሬ ምሽት ማንቸስተር ሲቲን አሸናፊነቱን እንዲያረጋግጥ እጅጉን ይፈልጋሉ ሲል ይህንን መረጃ ስካይ ስፖርት ዘግቦታል። ፔፕ ጋርዲዮላም ኤፍ ኤ ካፑን ማሸነፍ እንፈልጋለን ብሏል። የማንቸስተር ሲቲ ዋና አሰልጣኝ ፔፕ ጋርዲዮላ የዛሬውን የኤፍ ኤ ካፕ ፍጻሜ ጨዋታን ማሸነፍ እንደሚፈልጉ ገልጿል። ዋንጫውን ማሸነፍ እንፈልጋለን ያለው ፔፕ ጋርዲዮላ የኤፍ ኤ ካፕ ውድድር ለኛ አስፈላጊ ነው በማለት ተናግሯል። አክሎም በፍጻሜው ጥሩ እንደምንጫወትና ከክሪስታል ፓላስ ጋር መፎካከር እንደምንችል እርግጠኛ ነኝ ሲል ተናግሯል። ሮድሪ በፍጻሜ ጨዋታው ላይ ይሳተፋል ወይ ተብሎ የተጠየቀው ፔፕ ጋርዲዮላ አሰልጣኝ ፔፕ ጋርዲዮላ ሮድሪ በጥሩ ሁኔታ ማገገሙንና ሁኔታውን መሻሻሉን ገልጿል። ነገር ግን ሮድሪን ለማሰለፍ የሐኪሞች ይሁንታን እጠብቃለሁ ያለ ሲሆን እሱን ለማሰለፍ አልቸኮልም ሲል ተደምጧል። ቤተሰቦች እስኪ አሁን ደግሞ ሁልጊዜም እንደምናደርገው ምስሉ ላይ የምትመለከቷቸው ድንቅ መኪኖችን ዋጋ ልንገራችሁና የዛሬው መረጃዬን በዚሁ ላብቃ። በመጀመሪያም አኩራቲ ኤሌክስ ካር ይህ ድንቅ መኪና በአሜሪካን ፕራይስ በአሜሪካን ዶላር ከ45400 የአሜሪካን ዶላር ጀምሮ እየተሸጠ ይገኛል። ይህ በእኛ በኢትዮጵያን ብር ሲሰራ በ6 ሚሊዮን 130,817 ብር እየተሸጠ ይገኛል። ቤተሰቦች አሁን ደግሞ ምስሉ ላይ የምትመለከቱት መኪና ማዝዳ CX-5 ካር የድንቅ መኪና በአሜሪካን ፕራይስ በአሜሪካን ዶላር ከ28770 የአሜሪካን ዶላር ጀምሮ እየተሸጠ ይገኛል። ይህ በእኛ በኢትዮጵያን ብር ሲሰራ በ3 ሚሊዮን 885,101 ብር እየተሸጠ ይገኛል። አሁን ደግሞ ምስሉ ላይ የምትመለከቱት መኪና ቶዮታ RAV4 ካር የድንቅ መኪና በአሜሪካን ፕራይስ በአሜሪካን ዶላር ከ30,000 እስከ 45,000 የአሜሪካን ዶላር ጀምሮ እየተሸጠ ይገኛል። ይህ በእኛ በኢትዮጵያን ብር ሲሰራ ከ4 ሚሊዮን 512,000 ብር ጀምሮ እስከ 6 ሚሊዮን 768 ብር ጀምሮ እየተሸጠ ይገኛል።